እውነቱን አውጣው ዳኒ ከተባልኩኝ አውጣዋለሁ ያላትን ነገር። እዚህ ጋር መውጣቱ ለምን አስፈለገ ዳኒ? አሁን እኮ ያለፈ ታሪክ እንዳልኩ ብቻ ተወቃሽ ሆናል። ታፍሩበታላችሁ ሁላችሁም። እውነታው እኔ ጋር ምን አይነት እውነት እንዳለ ስታውቁ ታፍሩበታላችሁ። አሁን ብላችሁ እኔን አትውቀሱ። እውነታው አሁን ለምሳሌ ዳኒ እውነታው መውጣት አልፈለገችው። አንዳንድ ፋይሎችን ወደ እኔ እየላከልኝ ነበር ዳኒ ማለት ነው። ኢንስታግራም ላይ አውሩ እንደነበረ ረጅም ጊዜ እንደሚተዋወቁና እኔ ላይ ሄርሜላ እያስመሰለች እንደሆነ አይነት ነገር ነው እየነገረኝ። አስተያየት ተኩሳተ አብርሃም ምን ተሰማክ? ተኩሳተ ገባሽ? ግራ እየገባኝ ነው ያለው። ገባሽ ማለት እኔ መቼም ልነግረው አልችልም። ታውቂያለሽ ዘዋይ መሄዳችንን እሺ በምን አወቀ? እኔ ያላቅም አብርሃም በምን ጉዴ ፈላ። ምንድነው ከሷ አይደለም ግልጽ መናገር እኮ ነው። ፍላጎት ምናምን አልፈልግም። ትክክለኛ ሰው ያደርገው በምን መንገድ ምንድነው ከሷ አይደለም ግልጽ አማርኛ መናገር እኮ ነው። ፍላጎት ምናምን አልፈልግም። እድሜ ለዳኒ እኛ ታስታውሱታላችሁ። ይሄን ቪዲዮ አስታወሳችሁት አይደለ? ይሄን ቪዲዮ አስታወሳችሁት። እኛ አስቀድመን ዳኒና ሄርሜላ ግንኙነት አላቸው ተገናኝተው በጣም ብዙ ነገር ሲያወሩ ታይተዋል። ያወሩበት ጉዳይ አልደረሰንም እንጂ ታይተዋል። ሰሚት አካባቢ ሄርሜላ እና ዳኒ አንድ ላይ ታይተዋል ብለን ባወጣነው ቪዲዮ በጣም ተባለን። ሲጀመር አይተዋወቁም፣ አንተ ዝም ብለህ አገናኝተህ ነው ምናምን ተባል። ቀን ቆጥሮ ሳምንት ባልሞላ ጊዜ ውስጥ አንድ ላይ ያው ዳኒ እድሜ ለዳኒ ሁሉን ነገር አፈራረጠው። ስለዚህ ምን ይፈጠር ልትሉ ትችላላችሁ አይደለ? ዝም ብለው የሚሳደቡ ሰዎች፣ ዝም ብለው አፋቸውን ለሚከፍቱ ሰዎች ትናንትና አፋቸውን ያስያዝንበት ቀን ነው። በቃ እኛ ስንወቀስበት የነበረው ነገር እኛ እንደዚህ እየተባለ እንደዚህ ናችሁ ስንባል ይኸው እስኪ እናንተ ፍረዱ። እኛ ብለነው ተናገረ ነው የቀረ ነገር ካለ ይኸው እንደዚህ ብለ የቀረው ነገር የለም። በቃ በስነ ስርዓት ማለት ነው እንዳለ ያልናት ነገር ነች ዱብ ያለችው። ዳኒ የራሱ መጀመሪያ ልጄ ምናምን ብሎ ከመጣ በኋላ ሴራው ሲበታተንበት አብሮ ያሰረው ከሄርሜላ ጋር ነበረ። ቀጥታ ይመጡ የሄርሜላን ድምጥማጡን አጠፋው። ስለዚህ ዳኒን እኔ ሳላደንቀው አላልፍም። ቴንኪው ዳኒ ያለበት ሁሉ ጊዜ የሆነች ነገርና የሆነ ሴራና የሆነ እንትን አይጠፋም። ብቻ ግን እኔ ደስ ብሎኛል። በቃ ሁሉም ነገር እንዲህ ሲወጣ ደስ ይላል። በቃ እንዲህ ሀቅ ሲወጣ ማለት ነው። ግን በዚህ መሀል ደግሞ አብርሃም የሚባል ልጅ ያሳዝነኛል። ከአንዱም ሳይሆን የቀረ ልጅ እውነት ከአንዱም ሳይሆን የቀረ በዚህም ተታሎ በዚህም ተሸውዶ እዛ ልቡን መልሶ ልቤ እንትን ልጃችንን እናሳድግ ቢል አይ እኔ ማን እንደሆንኩ ላሳይ ነው ብላ ሩታ ቀልቡንም ልቡንም ሰብራ የመለሰችበትን ቪዲዮ ማስታወስ ግድ ነው። እንዴት እንዳደርጋው እንደነበር ማለት ነው። ስለዚህ በሁለቱም በኩል እምነት ያጣ ልጅ ሆኖ ቀጥሏል ማለት ነው። እሷም ላይ አልፈርድባትም። በጣም ብዙ ተንገላታለች በሱ እዛ ጋር ከሄርሜላ ጋር እየተሞዳሞደ ነው መጥቶ ይቅርታ ሲጠይቃት የነበረው። ኤንዌይስ ዛሬም በዳኒና በአብርሃም ጉዳይ በጣም ከባድ ነገር ተፈጥሯል። ዳኒና አብርሃም በጣም በቃ ኦልሬዲ በጣም ተካረዋል። ነገሩ በጣም እየገነነ ነው ያለው። ደስ የሚለኝ ነገር እርቃቸውም ቅርብ ነው፣ ጠባቸውም ቅርብ ነው። ስለዚህ ሰላም የሚያወርዱበት ነገር በቅርብ ይኖራል። ብቻ ግን የተፈጠረ ነገር አለ። የተፈጠረውን ነገር ምንድን ነው የሚለውን በዝርዝር አሁንም ይዘን መተናል። እያንዳንዱን ነገር ትሰሙታላችሁ። በዛ ላይ ደግሞ እኔ እንደዛ ታምቼበት የነበረው ነገር በቅርብ መጥቶ የሄርሜላና የዳኒ ጉድ መጋለጡ በጣም ደስ ብሎኛል። ዞሮ አሁንም እያንዳንዷ ነገር እየተጋለጠ ትቀጥላለች። ሁሉንም ነገር ስሙት። ምንድነው ከሷ አይደለም ግልጽ አማርኛ መናገር እኮ ነው። ፍላጎት ምናምን አልፈልግም። ትክክለኛ ሰው ያደርገው ይመለከተኛል እንዴ? አንተ ቆይ ለምን ተመረጋጋት ልጅቷን ማታስረዳ? ለምን ፍላጎት ምንድነው ከሷ አይደለም ግልጽ አማርኛ መናገር እኮ ነው። ፍላጎት ምናምን አልፈልግም። ሄሎ አረ በጣም ነው ደስ ያለኝ። እንደው እውነት በጣም ብዙ ሰዎች እኔን ሲወቅሱኝ
በጣም በቃ አለ አይደለ አንተ ዝም ብለን የምታወራው ሄርሜላና ዳኒ ጭራሽ ተገናኝተው ማያውቁም እንደዛ ሲሉ ይሄው ገባ እውነት ብታድርም ብትዘገይም ወጣች እንዴ በጣም እኮ የሚገርም ነገር የኔ ራሴ ስም የኔን ራሴ ስም ስንቱ ሲፈተፍተው ገባ ባልዋልክበት ገባ አንተ ሄርሜላ ላይ ጥላቻ ስላለ ነው የአብርሃምና የሄርሜላን አንድ ላይ መሆን ስለማትፈልግ ነው እየተባልኩኝ በስንቱ ስፈተፈት በላይቭ ላይ በግሩፑ ላይ እንደዛ ስባል የነበረው ይሄው ቀን ጠብቆ ተጋለጡ ሄርሜላና ዳኒ ግንኙነት አላቸው ብለን እኔ እናንተ ከዚህ ቀደም ደጋግመን ስንናገር የነበረው እንዲነቁ ነበር ገባ እኔ ሌላው ይቅርና ኦዲየንሱ የሚያይን እንዲረዳ ነበር ግን ያው ቀን ጠብቆ ወጣ ደስ የሚለው ነገር ምን ተሰማ እንደው ስታይ በእናትህ ንገረኝ እስኪ ምን ተሰማ እኔ በቃ እኮ ስለ ያየውን ነገር ስለሆነ ምንም አልቀረኝም ከዚህ በፊትም ነግሬው አንዳንድ ያለፈን ነገር ምናምን አላ ቪዲዮ ሳቀርጽ ምናምን እና አንዳንድ አይመችም አዎ እንዴ በጣም አንተ እኮ ይሄ ነገር ስላለ ነው እንጂ እኛ እንዴ ሲጀመር ያለ ማስረጃ እንዴት ኦዲየንሱን ማሻለን ይሄ ነገር እኮ ኦልሬዲ እውነት የሆነ ነገር ያልተፈጠረ ነገር ቀን ጠብቆ ወጣ በጣም ደስ ያለኝ ነገር እውነት አንተ እንዴት ስማችን ሲጠፋ በተለይ ደግሞ ገባ አይደለ እኔ አንተን ራሱ እስከምጠራጠር ድረስ በጣም እንትን ስለ አራሱሬ በቃ ወይ አልደውል እያልከኝ እንደዛ እኔ ስላየዋቸው ነው ምናምን ብለህ እኔ ጭራሽ አልጠበቅኩም ገባ ለምሳሌ ሄርሜላ የመጣችበት መንገድ በእነ አቤል በኩል ስለሆነ እዚህ ነገር ውስጥ እዚህ ሴራ ውስጥ እኔ ትኖርበታለሽ ብዬ እኔ አስቤም አላውቅም በገባ ለምሳሌ ግንኙነቱ የነበረው በእነ አቤል በኩል ነው የመጣችው እና አስቀድሞ ግን ዳኒ ያውቃት ነበር ለካ አሁን እኔ በቃ ምን ተፈጠረ መሰለ ማታ በጣም ብዙ ሰዎች መልእክት ላኩ በነገራችን ላይ በጣም ብዙ ሰዎች በጣም ተገርመው ማለት ነው እየደወሉልኝም በቴክስትም ማለት ነው ሱሬ እውነትህን ነበር ለካ ምናምን ገባ ምን ይጠቅመኛል ስሜ ከጠፋ በኋላ እንትን ባላልኩበት ስሜ ከጠፋ እንደዛ እንትን ካሉት በኋላ ይሄ ነገር ብባል ምን ዋጋ አለው ገባ ጥቅም የለውም ግን ሳይውል ሳያድር እኛ ከውስጥ ሚስጥራቸውን እድሜ ላንተ ውስጥ ሚስጥራቸውን የሚፈጠረውን ነገር አውጥተ ስለምትነገርና ስለምታሳየን ገባ አይደለ ያንን ነገር እኛ ቀደመን እንትን የምንለው ሰው የተለያየ ሐሳብ እንዳይጎል ገባ አይደለ አብርሃም ላይም ሆነ ሩታም ላይ አጉል ፍርድ ውስጥ እንዳይገባ ሴራውን በትንትን ለማድረግ ነበር በቃ አላማችን ያ ነው ሱሪኛ ስለ በቃ አሁን ደግሞ አዲስ ነገር የተፈጠረ ነገር አለ መሰለኝ እሺ ያው ሄርሜላና ዳኒ አልተግባቡ መሰለኝ ገባ እሷ በቃ እሱ እንደሚፈልግልን መንገድ እየሄደች አይደለም መሰለኝ መጀመሪያ ባቀዱ ስላልሆነ ነው አሁን መጥቶ ያጋለጣት ጠርጥር ያለው ለምን መሰለ ትናንትና እኔ ሪአክት ሳረግበት በዚህ ጉዳይ ላይ ራሱ ማለት ነው ተናግሬ ነበር ለምን መሰለ አብረው የዶለቷት ጉዳይ አንደኛው ነገር ልጁ የኔ ነው ብዬ ገግሜ ነው እመጣለሁ አንቺ በዛ በኩል አብርሃምን ያዥልኝ እምትል ነበረች አሁን ያቺ ነገር ስካሽፍበት ነው እንግዲህ እንደዚህ አሁን በዳኒና በአብርሃም መካከል ያለው ውዝግብ ምንድነው እንዴት ነው እስኪ ንገረኝ ይሄንን በደንብ አድርገን እንደው ማወቅ ስላለብን ነው ያው ገባ አለመግባባት ነው በቃ እምቢላት ነገር ሻራ አንተ በቃ እርግጠኛ ነኝ እሱ በጣም የሚገርም ነው ምንድነው አሁን ያለበት ሁኔታ ምንድነው አሁን ያ ነው በጣም በቃ ከምድ በላይ ነገሩን ተካሯል እና ድብቅልቅ ቀን ያለው ነው ምድ ይሄ በቃ ነገሩ ሙሉ በቃ ከምድ በላይ በቃ የማይሆን ነገር ተፈጥሮ ገባ በቃ ምን ተፈጥሯል አሁን ማለት ድብልቅልቅ አለ ስትል ምን አያየው ነገር ያስተዋልከው ነገር አለ አሁን በቃ ገባ በእንዴት በሁለት ሰው ካዳሉ ምናምን እያለ በጣም ባለ ስሜቱ በጣም ነው የተነካው ከምል በላይ ኦኬ ይሄ መከዳት ስሜት ከባድ ነው አዎ በጣም ገባ እዚህ ጋር አሁን ኦዲየንሱ ከአብርሃም ጎን መሆን ያለበት ጊዜ ላይ ነው የምሬ ነው ማለት ያ ልክ ነው ያጠፋው እንዳለ ሆኖ እዚህ ጋር ገባ በጣም በቃ ከባድ ሁኔታ ውስጥ እንዴ በሰው እንዴት በሁለት ሰው መከዳት ገባ አይደለ አሁን ይሄ ልጅ እኮ ገባ አይደለ በዚህም አልሆነም በዛም አልሆነም አንደኛ ነገር የሆነ አሳይመንት ሰጥቼ ነበር ትናንትና የተፈጠረው ነገር ታውቃለህ ከእህቷ ጋር ምን አይነት ውዝግብ ውስጥ እየደወለች የምትልክልኝን ማስፈራራና ዛቻ ይታል መቼም ሄርሜላት እና አሁን ከምነግር በላይ በጣም በቃ ብዙ ጊዜ
በየት እንደምታገኙ አላቅም። በቴሌግራም በተለያየ ስልክ እየደወለች ማስፈራሪያና ዛቻው ልነግር አልችልም። ሳስበው ደግሞ ከዛ ሳጣራለ እኔ ላይ ብቻ ሳልሆን ሌሎች ዩቲዩበሮች ላይም እንደዚህ አይነት ነገር ታደርጋለች። ስለዚህ ሄርሜላ አሁን አቅሟን እያጎለበተችና እያፈረጠመች ነው ያለችው። ገባ እንደፈለገች አብርሃምን እጁን ከመጠምዘዝ ባለፈ ደግሞ ስለነሱ የሚሰሩ ሪያክት የሚያደርጉ ሰዎችንም ወደ ማስገደድና ነገሩን መስመር እንዲስት የማድረግ ስራ ውስጥ ገብታለች። እና እንትን እርጉዝ ነች ወይ ትክክለኛውን አጣራ ያልኩን ነገር እኮ ምንም አልችላልከኝ። ምን አጣራ? እስኪ ያጣራውን ነገር ካለ ሜቢ ትናንት ብዬ ነበር። ሄሎ አይሰማም። ምን አልከኝ? ያጣራው የሆነ እንትን አለ፣ አዲስ ነገር አለ? ያው ገባህ በደንብ ያው ጥብቅ መረጃ ባላገኝም እንዳላረገዘች ግን እርግጠኛ ነኝ። እሱም ይኸውልህ እንዳላረገዘችም እርግጠኛ ነኝ። ገባ እህትየው ግን አንድ ፍንጭ ሳትይዝ ከዚህ በኋላ ሩታም ሆነች ሄርሜላ አንድ ወንበር ነው እኩል ነው እንትን ያላቸው። እኔ አሁን ሁለቱንም አግብቷቸው ቢኖር እኛ ጉዳያችን እኮ አይደለም። ገባ አይደለ? አንዷን ፈቶ አንዷን ቢያደርግ እንትናችን አይደለም። ግን እዚህ ጋር ኦዲየንሱ ገባር ክብር ያስፈልጋል። እዚህ ጋር ለማያቸው ሰዎች እኛ እውነታውን ማውጣት አለብን። ስለዚህ ሩታ የ80 ህጋዊ ሚስቱ ነች። ገባ ስለዚህ አሁንም እመለሳለሁ ሲል ከእሷ ጋር ያለው ግንኙነት ጥሩ መሆኑን እያየን ባለንበት ሰዓት ላይ እቺ እርጉዝ ነኝ ብላ መምጣቷ ሌላ አጀንዳና ለሴራ ነው ብዬ ነው የማስበው። ሴራ ነው ኢሚዲየትሊ ሴራ ነው። በቃ አብርሃምን እጁን ለመጠምዘዝ የተደረገ ሴራ ነው እንጂ ሌላ ነገር አይመስለኝም። ከሆነ የራቀ ነው፣ በጣም የራቀ። ፕሊስ በቃ ችላ አትበለው። እኔ የእውነቴን ነው። ትናንትና ማታ እንዴት ደስ እንዳለኝ ገባ። በጣም በብዙ ስወቀስ የነበረበት ነው። ግን በእርግጠኝነት እርጉዝ ነች አይደለም የሚለውን ነገር በደንብ ትልቅ መረጃ ፈልጋለሁ። እህቷ ያለ ምክንያት ይሄን ነገር እንደዚህ አወጣትልም። ያለበት ትንሽ ጫጫታ ነው። እኔ በደንብ አድርገን እንደዋወላለን። ይኸውልህ ያለ ምክንያት እንደዚህ ስለመትል ያለውን ነገር በደንብ እንትን ብለህ አጣርተህ ነገ ደውልልሃለሁ። እህቷ ጋር ያለህን ነገር ትነግረኛለህ ማለት ነው። እሺ እና እህቷንም ላገናኝ እፈልጋለሁ። ለመሰለ አንተም መልስ መስጠት አለብህ በቅርብ ስለምታውቃቸው ማለት ነው። ገባ ይቺ ልጅ በዚህ ማስፈራሪያና ዛቻዋ ከቀጠለች በጣም ከባድ ነው የሚሆነው። በቻልኩ ሰዓት እደውልልህና ከእሷ ጋር እንድትገናኝ እንድታወራ አደርግሃለሁ። በጣም ቲቪተኛ ነች። በቻልነው አቅም ግን ይህን ሴራ እንበጣጥሰዋለን አብረን ሆነን። ምን ማለት ይቻላል እንግዲህ ምን ማድረግ ይቻላል እንግዲህ እንደሰማችሁት ነው። ተባለን ተወቀስ ግን ሁሉም ነገር እንደዚህ ፍጥጥ ብሎ መጥቷል። እኔው አሁንም አብርሃም ዳኒን ካጠገቡ ካላስራቀ በዛ ጋር ደግሞ ለሩታ ቀለበት አድራጊ መጥቷል ያ ደስታ የሚባል ቶሎ እንደዚህ ነገር ካላጻቁ እነሱ ላይ ውዝግብ እንደተነሳ መቀጠሉ አይቀርም። የደስታን የቀለበት ጉድ ማውጣታችን ተዳፍኑና ከዛ በኋላ ማንነቱ ስለተረጋገጠ ሩታ እንዴት አርጋ ውሻ እንደምታረገውና ለዚህ ልጅ እንዴት ክብሩን እንትን እንዳለችው ይታወቃል። በቃ ፎርጅን መሆኑ ሲታወቅ ማለት ነው። ዲያስፖራ ምናምን የሚለው ነገር ተረስቷል። ዲያስፖራ ሙድ መጥቶ ተጫውቶ ነበር፣ ግን ያም ነገር አልተሳካም። ስለዚህ የሚያስማማው ነገር የሚሻላችሁ ነገር ተለያይተው ላይተያዩ እነዚህ ልጆች አንድ ላይ ማድረግ ነው። ዳኒ ያው የታወቀ ነው፣ ሁሉም ነው የሚያምረው፣ ከሁሉም ነው ፍቅር የሚይዘው ዳኒ ከሁሉም በጣም አፍቃሪ ነው። በጣም ከልብ አፍቃሪ ነው። ጽጌን የሚያፈቅራል፣ ያችን የሚያፈቅራል። በጣም አፍቃሪ ነው። ኤኒዌይስ ዋናው ነገር ምንድን ነው? ኤኒዌይ ይሄ ነገር እስከ መቼ ይቀጥላል? ይሄ ነገር እስከ መቼ ነው ማብቂያው የሚለው ነገር ለእኛም አሳሳቢ ነው። በተለይ የዳኒ ነገር በጣም ከመቼውም ጊዜ በላይ በጣም አሳሳቢ ሆኖ የመጣ ጉዳይ ሆኖ ነው የማየው እኔ። ስለዚህ በዚህ ላይ ደግሞ እነ ሜሪ የሚያውቁት ሚስጥር አለ። በዳኒና በሄርሜላ ጉዳይ እነ ሜሪ የሚያውቁት ሚስጥር አለ። ጽጌም የምታውቀው ነገር አለ። አሁን ጽጌ ከዳኒ ጋር ተጣልታለች፣ ግን የምታውቀው ጉዳይ አለ። እነሱ በዝርዝር እውነታውን ይዘው ሲወጡ ሁሉም ነገር የምናውቅ ይሆናል። ለማንኛውም ባይ ሁሉም ነገር ግን ሁላችሁም ግን በትዝብት ተጠብቁ። የዛሬ ምን እንደሚፈጠር ዳኒና አብርሃም የገቡበት ሰጣ ገባ በጣም ከፍተኛ ይሆናል። ባይ